ከገንዘቡ በላይ የድንግልን ተአምር እዛ ጋር በሚዲያ ላይ ስለተወራ እጅግ በጣም ደስ ብሎኛልና ያቺን ቀን ያስታወስኩት እና እጣውንም የቆረጥኩት መስከረም 21 ነው፣ ሮብ ቀን ነው አስታውሳለሁ። ቤተክርስቲያን ሄጄ መጥቼ ነው። መጀመሪያ ስትደውልልኝ በ8989 ነበር የተደወለው እና ምን አይነት ቁጥር ነው ብያየሁትና አላነሳሁትም ካስታወሹ ማለት ነው እና ዘጋውት። ከዛ ራሴ መልሼ ስደውል እንኳን ወደ ኢትዮጵያ ብሔራዊ ሎተሪ አገልግሎት በሰላም መጡ ሲል ከዛ እንደሆነ ገባኝ። ከዛ አላነሳሁትም። በሌላ ስልክ በ097 ቤት ተደወለ። ሳነሳው አናገረችኝና የነበረኝ ፊሊንግ ደንግጬ ነበረ። እውነትም የዓለም ተስፋ እንደ ስሟ ነች ማለት ነው እሷና እና ማይረሳኝ ያለችኝ ሰምታሻለች ያለችኝን ድምጽ መቼም ማረሳው። ምክንያቱም እኔ መሰማት ነበር የምፈልገው። ከገንዘቡ በላይ የድንግልን ተአምር እዛ ጋር በሚዲያ ላይ ስለተወራ እጅግ በጣም ደስ ብሎኛልና በጣም ደስ ያለኝ እኔ በቃ ድንግል ማርያም ሰምታኛለች ለካ እኔ የማወራው ነገር ሁሉ እግዚአብሔር ጋር ይደርሳል ብዬ ነው ያሰብኩት። እና እሷም እኔን እንደምታበስር ሁሉ ካሁን በኋላም ላሉት እንደዛው እንድትሆን ፈልጋለሁ። ለዛም እሷም ተሰጥታለች ለዚህ ነገር ሲጀመር የተሰራችውም ለዛ ይመስለኛል። እና አመሰግናለሁ። አመሰግናለሁ። ክብረት ይስጥልኝ። እስኪ ማርያምን በይ ስትል ማርያምን ያልኳት እና በጣም ሼክ ያደረገች ይመስለኛል ከድምጿ ድንጋጤዋ የሆነ በርከክ ሁሉ ያለች ይመስለኛል ብለሻል። እንደ አጋጣሚ ሆኖ ምግብ እየሰራው ነበር ከስራ መጥቼ በርከክ አላልኩም። ነገር ግን እኔ ያቺ የጻፍኳትን ለድንግል ማርያም ሜሴጅ ጽፌላት ነበረ። ያቺን ቀን ያስታወስኩት እና እጣውንም የቆረጥኩት መስከረም 21 ነው፣ ሮብ ቀን ነው አስታውሳለሁ። ቤተክርስቲያን ሄጄ መጥቼ ነው ቢሮ ውስጥ ቁጭ ብዬ በኮምፒውተር ቁጭ ብዬ የቆረጥኩት እና እኔ ያስታወስኩት ከምንም በላይ የጻፍኩት ነገር ደረሰ እንዴ ብዬ አልቅሻለሁ። እና ማለት እንደነገርኳችሁ ያ ስሜት ነው የተሰማኝ። እኔ ገንዘቡን ኮንሲደር አላደረኩትም። በቃ እኔ ካሁን በኋላ የማወራው ነገር ሁሉ እግዚአብሔር ጋር ይደርሳል ነው ያልኩት። ኢቭን በሶሻል ሚዲያ እንደሚለቀቅም አላቅም ነበረ እና ከ3 ሰዓት በኋላ ሰው ደውሎ ሲጠይቀኝ ደነገጥኩኝ። ምን የተሳሳተ ነገር ብዬ ነበር እንዴ ብዬ በጣም ደንግጬ ነበር። ስሰማው ደስ የሚል ኮንቨርሴሽን ነበረን እና በጣም ደስ ብሎኛል። አንቺን በጣም አደንቅሻለሁ። አመሰግናለሁ። እድለኛን እንዲህ ማብሰር እጅግ በጣም እድለኛነት ነው ብዬ አስባለሁ። ለዛ ስለታደልኩ አመሰግናለሁ። የ60 ሚሊዮን ብር ሎተሪ እኔ ብቻ ወስጄ ዝም አይደለም። ስለዚህ ለስምረት ኢትቻም 60 ሚሊዮን እንዲደርሳት ፍላጎት አለኝ። ስለዚህ ኤዲስ እሺ እሳቸው ቢቆርጡላቸው ጥሩ ነው። እሺ ያው ነው አንድ አይነት ማሻ